መንግስት የዜጎችን ኑሮ በማሻሻል ድህነትን ለመቀነስና የሥራ ዕድልን በስፋት ለመፍጠር በርካታ ፕሮግራሞችን ቀርጾ በመስራት ላይ ይገኛል። ከነዚህም መካከል የከተማ ልማታዊ ሴፍቲኔት ፕሮግራም አንዱ ሲሆን በከተሞች አካባቢ የዜጎችን ኑሮ ለማሻሻልና ለችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ለመደገፍ በማለም ተግባራዊ በመደረግ ላይ ይገኛል። ፕሮግራሙ ከ2014 ዓ.ም ጀምሮ በተለያዩ የሀገራችን ከተሞች ውስጥ ተግባራዊ የተደረገ ሲሆን እስካሁን ከ2.5 ሚሊዮን በላይ ዜጎችን በማቀፍ ጊዜያዊ የሥራ ዕድል በመፍጠር ተጠቃሚ ማድረግ ችሏል። በፕሮግራሙ ውስጥ የተካተቱ ዜጎች የገንዘብ ድጋፍ፣ ስልጠናና የሥራ ዕድል የሚያገኙ ሲሆን በተለይ ከ18 እስከ 25 ዓመት ዕድሜ ያላቸው ወጣቶችን በስልጠናና በሥራ ዕድል ፈጠራ ይደግፋል። እስካሁንም ከ512 ሚሊዮን የአሜሪካን ዶላር በላይ መዋለ ንዋይ ፈሰስ ተደርጎበታል። የኢፌዴሪ የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 12ኛ መደበኛ ስብሰባው ፕሮግራሙን ይበልጥ ለማሳደግና ለማስፋት ያስችላል የተባለለትን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለከተማ ልማታዊ ሴፍቲኔትና ስራ ፈጠራ ፕሮጀክት ማስፈጸሚያ የተደረገውን ሶስተኛ ተጨማሪ የብድር ስምምነት ላይ በስፋት ተወያይቷል። መንግስት የዜጎችን የኑሮ ሁኔታ ለማሻሻልና በከተሞች አካባቢ የሚታየውን የስራ አጥነት ችግር በዘላቂነት ለመፍታት የተለያዩ ስትራቴጂካዊ ፕሮጀክቶችን ቀርጾ በመተግበር ላይ ይገኛል። በተለይም ለድህነት ተጋላጭ የሆኑ የህብረተሰብ ክፍሎችና የስራ ዕድል የሚሹ ወጣቶችን ተጠቃሚ ለማድረግ የከተሞች ልማታዊ ሴፍቲኔትና ስራ ፈጠራ ፕሮጀክቶች ከፍተኛ ፋይዳ እያበረከቱ ይገኛሉ። ይህንን የተጀመረውን ውጤታማ ተግባር ይበልጥ ለማስፋፋትና ድጋፍ የሚሹ ወጣቶችን ወደ ስራ የሚገቡበት አስቻይ ሁኔታ ለመፍጠር እናም የዜጎችን ገቢ ለማሳደግ መንግስት በትኩረት እየሰራ ሲሆን ከዚህ አኳያ ለከተሞች ልማታዊ ሴፍቲኔትና ስራ ፈጠራ ፕሮጀክት ማስፈጸሚያ የሚሆን 184 ሚሊዮን 100 ሺህ SDR ሶስተኛ ተጨማሪ ቀላል ብድር ስምምነት ከዓለም አቀፍ ልማት ማህበር ጋር ተፈራርመዋል። የብድር ስምምነቱን አስመልክቶ አጭር ማብራሪያና ሞሽን ለምክር ቤቱ ያቀረቡት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ በብድር የተገኘው ገንዘብ በከፋ የኑሮ ደረጃ ላይ የሚገኙ ዜጎችን ኑሮ ለማሻሻልና ለስራ አጥ ወጣቶች የስራ ዕድል ፈጠራ ጥቅም ላይ የሚል መሆኑን ለምክር ቤቱ አመላክተዋል። በብድር የተገኘው ገንዘብ የከተማ ልማታዊ ሴፍቲኔት ስራዎችን ለማስፋት የወጣቶችን የስራ ዕድል ፈጠራ ለማሳደግ እንዲሁም የቀጥታ ድጋፍ የሚሹና ውሎና አዳራቸው በጎዳና ላይ ያደጉ ዜጎች የኑሮ ሁኔታ ለማሻሻል የሚያግዝ ነው። የብድር ስምምነቱ ዋና ዋና ገጽታዎች የሚከተሉት ናቸው። ብድሩ ሙሉ በሙሉ ከወለድ ነፃ ነው። ባንኩ በሚወስነው መሰረት ጥቅም ላይ ባልዋለው የብድር ገንዘብ ላይ በአመት እስከ 0.05% የሚደርስ ግዴታ ክፍያ ሊታሰብበት ይችላል። የ6 ዓመት ችሮታ ጊዜን ጨምሮ በ30 ዓመታት ረጅም ጊዜ ውስጥ ተከፍሎ የሚጠናቀቅ ነው። ብድሩ ከሀገራችን የብድር ፖሊሲዎች ጋር የተጣጣመ መሆኑንም ነው ለምክር ቤቱ ያስረዱት። ይህ ስምምነት እጅግ ዝቅተኛ ወጪ የሚጠይቅና ከሀገራችን የብድር አስተዳደር ስትራቴጂ ጋር ሙሉ በሙሉ የሚጣጣም እና ለከተማ ነዋሪዎች ማህበራዊ ኢኮኖሚ ዋስትና የሚሰጥ ነው። በመሆኑም በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 39(5) እና በህግ አወጣት ሂደት መመሪያ ቁጥር 11/2000 አንቀጽ 17(1) ላይ እና አንቀጽ 18 መሰረት ረቂቅ አዋጁ በቀጥታ ወደ ሁለተኛ ንባብ ተሸጋግሮ ዝርዝር ውይይት ተካሂዶበት ውሳኔ እንዲተላለፍ ይጠይቃለሁ። አመሰግናለሁ። የምክር ቤቱ አባላት በበኩላቸው እንደዚህ አይነት የብድር ስምምነቶች ከሀገራችን እድገትና ከስራ ዕድል ፈጠራ አንጻር ጉልህ ሚና ያለው መሆኑን ጠቁመው እንደዚህ አይነት የሴፍቲኔት ስራዎች ወደ ከተሞች የሚደረገውን ፍልሰት እንዳይጨምሩ እንዲሁም የቀጣይነት ችግሮች እንዳይከሰቱ በትኩረት ማየት እንደሚገባ አሳስበዋል። እነዚህ አይነት ብድሮች ያው ለኛ አሁን በአሁኑ ሰዓት ላይ በጣም ወሳኝ ነው። እየሰራን ያለው ልማት በጣም ግዙፍ ከመሆኑ የተነሳ የያዝነው ዜጋ ብዛትም ከፍ ያለ በመሆኑ በተለይ ወጣት ደግሞ በመሆኑ ይህንን ወጣት ስራ ውስጥ የማስገባትና ስራ ዕድል መፍጠር በጣም ወሳኝ ነው። ኮንሰርን ወይም ስጋት ብዬ ባነሳው እንደዚህ አይነት ነገሮች ግን ወጣቱን ከገጠር ወደ ከተማ እንደፈልስ የበለጠ እንዳያበረታቱ ምን አይነት ሚቲጌሽን ሜካኒዝም አለ?
እንዲህ አይነት ነገሮች በተሰራጨ ቁጥር በትንንሽ ያው ገጠር ላይ የሆነ ነገር ለፍቶ የሚሰራ አካል ለመለወጥ የሚፍጨረጨር ወጣት በብዛት ኖርማሊም ወደ ከተማ የተሻለ ኑሮ አለ በሚል ብዙ ጊዜ ከተሞች ላይ ይሄ ይደረጋል። አርባናይዜሽን ስንል እኛ ያው ሁሉንም ከተሞች ታሳቢ ያደረገ ቢሆንም ሞር ግን ያው ትልልቅ ከተሞች ላይ አዲስ አበባ ነው ታሳቢ የሚደረገውና ይሄ ጉዳይ ይሄንን የበለጠ ሌላ ባክፋየር እንደማይኖረው ይሄ እንዴት ነው የሚታየው የሚል አንድ ጥያቄ አለኝ። ሴፍቲኔት ፕሮግራም ያው ከመጣ በርካታ ዓመታትን ነው በሀገራችን ላይ ያስቆጠረው። በተለይ በገጠር ሴፍቲኔት ነበር። አሁን የከተማ ሴፍቲኔት ብዙ ለውጦች እየታዩበት ያለበት ሁኔታ ነው ያለው። እዚህ ላይ ትኩረት ማድረግ ያለብን የገጠር ሴፍቲኔትንም ማጠናከር አለብን የሚል እንትን አለኝ። ቅድም ሲነሳ እንደነበረው የከተማ ሴፍቲኔት ሲጠናከር ከገጠር ወደ ከተማ ያለው ፍልሰት እየጨመረ የሚሄድበት ከተረጅነት አስተሳሰብ ከገነገነው የተረጅነት አስተሳሰብ ጋር ተያይዞ ያለው ችግር በከተሞች ደግሞ እንዳይጠነክር ትኩረት መደረግ አለበት የሚል እንትን አለኝ። ምክንያቱም አሁን ለምሳሌ ኑሯቸውን በጎዳና ያደረጉ በዚህ ተሳታፊ እንደሚሆኑ ተጠቃሚ እንደሚሆኑ የተቀመጠበት ሁኔታ አለ በብድር ስምምነቱ። እንግዲህ መነሻው የሚሆነው የፍልሰቱ ገጠር ላይ ነው። ከገጠር ወደ ከተማ ያለው ፍልሰት ከጊዜ ወደ ጊዜ እየጨመረ የሚሄድበት ሁኔታ ስላለ እዚህ ላይ እነሱን ከተረጅነት አስተሳሰብ እንዲወጡ በተግባር በስራ እድል ፈጠራ ላይ የሚሰማሩት ወጣቶች በስራ እድል ፈጠራ ላይ እንዲሰማሩና በአስተሳሰብም ይሄ ግንዛቤ መያዝ አለባቸው። ምክንያቱም ከተማ ላይ እንዲህ አይነት ነገር አለ። ጎዳና ላይ ውለው ለሚያድሩ አካላት ተብሎ ለሚሰጠው ነገር ትኩረታቸው ከተረጅነት ጋር ከተማ ላይ ይሃለ ብሎ የማሰብ ነገር ሊኖር ስለሚችል እሱ ላይ ትኩረት ማድረግ ያስፈልጋል የሚል እንትን አለኝ። ብድሩ ከከተሞች በተጨማሪ በገጠራማ አካባቢዎች የሚገኙ ዜጎችን ከግምት ያስገባና የሥራ ፈጠራ ክህሎትን የሚያበረታታና ወጣቶችን ከተረጂነት በሚያላቅቅ መልኩ ተግባራዊ መደረግ እንደሚገባው የምክር ቤቱ አባላት አሳስበዋል። ብድሩ ላይ ፕሮጀክት አስተዳደር ክትትል ግምገማ አካባቢ ይህንን የሚያስፈጽሙ አካላት ስራ ዕድል ፈጠራ አካባቢ ያሉ ሰዎች በስትራክቸሩ ራሳቸው ብቁ ሆነው ወጣቶች ስራ መፍጠር እንዲችሉ የአካባቢን ጸጋ አውቀው ፕላን አድርገው የሚሰሩ መሆን መቻል አለባቸው። ያ ካልሆነ ወጣቶች ይሄ አለን፣ ይሄ ሀሳብ አለን፣ ይሄ ክህሎት አለን ብለው ሊቀርቡ ይችላሉ። እኔ ውክልና ስራን ባየሁበት በተለይ ከሙያ ስልጠና ተቋማት ከቲቤቲ ተቋማት ጋር ማዛመድ ማገናኘት የሚቻልባቸው ነገሮች ቢኖሩ የፕሮጀክት አይዲያዎችን በአግባቡ አካባቢውን መሰረት ያደረጉ ያሉ ጸጋዎችን ለይተው ወጣቶችን እዛ ላይ ኢንጌጅ ማድረግ የሚችል ስራ መስራት የሚችሉ ሁኔታዎች መፈጠር አለባቸው ለማለት ነው። ይሄን ብዬ ግን አጠቃላይ ግን ይሄ ግራጁዌሽን ስርዓት መኖር አለበት። ይሄ ግራጁዌሽን ስርዓት የተረጂነት መንፈሱ በወጣቶች ውስጥ እንዳይጋባ ጎን ለጎን የሚሰሩ ስራዎች መኖር አለባቸው። ራሳቸውን ችለው መውጣት የሚችሉበት መንገድ መፈጠር ስላለበት እሱን የሚያሳዩ ነገሮች በግልጽ ያልተመላከቱት ወደፊት ወደ ስራ ወደ ዲቴይል ሲገባም ብዙ ወጣቶች ተምረውም ጨርሰው ክህሎቱም ኖሯቸው እንዲሁ አይድል ሆነው ያሉ ስላሉ እነሱንም ስራ አስገብቶ ወደፊት ራሳቸውን ችለው ኢንተርፕረነር ሆነው መውጣት እንዲችሉ አቅም ስለሚሆን እሱ አካባቢ በደንብ ተለይቶ የሚመሩ አካላትም በአግባቡ አውቀው መምራት እንዲችሉ መደረግ አለበት ብዬ ሀሳብ ለመስጠት ነው። በዚህኛው ብድር ስምምነት ላይ የገጠሩን ወጣቶችንም ማካተት አለበት ስምምነቱ። ይሄ የኔ ስታንድ ነው። ምክንያቱም ህዝባችንን ስናወያይ ወደ ታች ወርደን አብዛኛው ወጣቶቻችን ዲግሪና ዲፕሎማ ይዞ ስራ ኦፖርቹኒቲ በብዛት የሌለበት ሁኔታ ነው ያለውና ከዚህ ጋር ታይዞ ተቀናጅቶ ለመስራት ይፈልጋሉ እና የብድር ስምምነት ኦፖርቹኒቲ ደግሞ አብዛኛውን እንደሌለ ነው የሚያነሱትና የገጠሩንም ወጣት የሚያካትትበት ሂደት ቢኖር ጥሩ ነው። ሪዙ ላይ ራሱ የገጠሩንም ወጣት የሚለውን ጭምር ቢካተት ጥሩ ነው የሚል ነገር አለኝ። ዋና ሊሰራባቸው የታለመላቸውን አካባቢዎች ስንመለከት ወጣቱ ከዚህ በፊት ተምሮ
የመቀጠር ለቅጥር ነበረ ትግል ሲያደርግ የነበረው። አሁን ያንን ትቶ በተሰራው ስራ በተፈጠረው ግንዛቤ ስራ ፈጥሮ ለመስራት እጅግ በጣም መነሳሳት የታየበት ሆኖ ሳለ ነገር ግን ከገንዘብ ማጣት ጋር ተያይዞ በርካታ ወጣቶች ተደራጅተው ያገኙትን የተወሰነ ነገርን ቆጥበው ግን ደግሞ ለስራ የሚሆን ብድር በማጣት ቁጭ ያሉ ወጣቶች እንዳሉ በውክልና ጊዜ ባነጋገርንባቸው ቦታዎች ሁሉ ላይ ሲነሱ የነበሩ ሀሳቦች ናቸው። ስለዚህ እነዚህ ወጣቶች ስራ ፈጥሮ ለመስራት ትኩስ ኃይል ፈጥሮ ለመስራትም መነሳሳት ያላቸው ወጣቶች ከመሆናቸው ጋር ተያይዞ ይሄ የተገኘው ብድር እነዚህን ወጣቶች በገጠርም በከተማ ያሉ ወጣቶችን የቱ ጋ ነው ክፍተት ያለው የሚለው ልዩ ትኩረት ተሰጥቶ ብድሩን አግኝተው ውጤታማ ወጣቶች እንዲሆኑ ልዩ ክትትልም የሚያስፈልገው ይሆናል። ብድር ማግኘታችን አስደስቶን መልሰን ደግሞ የመጣው ብድር ለታለመለት ዓላማ ሳይውል ቀርቶ እንደገና አሁንም ወጣቱ ስራ አልተፈጠረልኝም ብድር አላገኘሁም በሚል ቻሌንጅ የሚያነሳቸውን ችግሮች መፍታት የሚችል መሆን አለበት። ለዚህ ደግሞ ጥብቅ የሆነ ክትትል ሊደረግ ስለሚገባ ወጣቶችን አድሬስ ያደረገ መሆን እንዳለበት ለማንሳት ነው። አሁን ይሄ ብድር መንግስት ማመቻቸቱን እሰየው መልካም ነው። ወጣቶቻችንን ወደ ስራ ያስገባልናል። ስለዚህ በከተሞች በሰው ሰራሽና በተፈጥሮ ችግር የተፈናቀሉ የማህበረሰብ አካሎቻችንም ወጣቶቻችንም ታሳቢ ያደረገ ፍትሃዊ የሆነ እንዲሆን ለማሳሰብ አስተያየት ለመስጠት ነው። ገንዘብ ሚኒስቴር ሚኒስትር ዴኤታ ወይዘሮ ሰመሪታ ሰዋሰው በበኩላቸው በያዝነው ዓመት መንግስት የዜጎችን ሕይወት ለማሻሻል ለሴፍቲኔት እና ለሌሎች ፕሮግራሞች ከ60 ቢሊዮን ብር በላይ መድቦ በገጠሩ የሀገራችን አካባቢዎችንም ከግምት ያስገቡ ስራዎችን በመስራት ላይ እንደሚገኝ ገልጸዋል። የተከበረው ምክር ቤት ይሄ ብድር የዜጎቻችን ሕይወት ለማሻሻል በተለይም ከተማ አካባቢ ወጣቶችን፣ ሴቶችን ያማከለ ብድር ነው። እንደተባለው በጣም በዝቅተኛ ክፍያ የምናገኘው ብድር ነው። የተከበረው ምክር ቤት እንደሚያውቀው በዘንድሮ በጀት ዓመታችን 60 ቢሊዮን ብር ለገጠርና ለከተማ ሴፍቲኔት ፕሮግራም ተመድቧል። ይሄ እያንዳንዱ ዜጋ ህይወት ለመቀየር ለማሻሻል ከምናደርገው ጥረት ጋር የተያያዘ ነው። ይህ ፕሮግራም ገጠርም ላይ ይሰራል ማለት ነው። ገጠር ላይ የሚሰራው ፕሮግራም በሴፍቲኔት ብቻ ሳይሆን በመስኖ የሚሰሩ ፕሮግራሞች ጋር በግብርና ዘርፍ ከሚሰሩ ፕሮግራሞች ጋር በተያያዘ የሚደረጉ አጠቃላይ ጥረቶች ከገጠር ወደ ከተማ ያለውን ፍልሰት ለመቀነስ ያግዛሉ የሚል እምነት አለን። ከፍተኛ ኢንቨስትመንትም የሚደረገው ከከተማው በላይ ገጠሩ ላይ መሆኑን ለማሳሰብና ለማሳወቅ እወዳለሁ። በከተሞች የስራ ዕድልን በመፍጠር ዜጎች በራሳቸው አቅምን ፈጥረው ወደ ስራ እንዲገቡ ከማድረግ አንጻር በርካታ ውጤቶች የተመዘገቡበት እንደሆነ ሚኒስትር ዴኤታዋ ገልጸዋል። ከተማ ላይ የምናደርጋቸው ጥረቶች ጊዜያዊ ስራን መፍጠር ማህበረሰባችን ወጣቶቻችን ተረጂነት ዝንባሌ እንዳይኖራቸው ትኩረት ያደርጋል። ፕሮግራሙንም በሚጨርሱበት ወቅት ደግሞ የግራንት ብድር ስለሚመቻች እንደተባለው የቢዝነስ ክህሎት ስልጠናዎች፣ የተለያየ ድጋፎች ተደርጎላቸው ራሳቸውን ችለው እንዲወጡና ኑሯቸውን መምራት የሚችሉበት ሁኔታ ይመቻቻል ማለት ነው። ይሄ ፕሮግራም በቅርበት ክትትል ይደረግበታል። ተደጋጋሚ ኢቫሉዌሽን ይሰራል። በየኳርተሩ ሞኒተር ይደረጋል። ዘርፉን የሚመራው ሴክተር የበለጠ ማብራሪያ መስጠት ይቻላል። ግን ውጤታማነቱ ተመዝኖ በርካታ ውጤት ያገኘንበት በርካታ ዜጎቻችን ስራ ፈጥረው መኖር የቻሉበት ነው። በተለይ ከተማ አካባቢ ስራ የመፍጠር እድሉ ከፍተኛ ስለሆነ ውጤታማነቱም ከፍተኛ ነው። ይህ ፕሮግራም ሲቀረጽ ከገጠሩ ትንሽ ለየት የሚያደርገው ወይም የኢኮኖሚ ሁኔታዎች ከተማ ላይ የተሻሉ በመሆናቸው ዜጎቻችን ስራ ፈጥረው ራሳቸውን ችለው መውጣት ስለሚችሉ የግራጁዌሽን ፕሮግራም ያለው ነው። ስለዚህ አንድ ሰው እዚህ ፕሮግራም ላይ ውስን ዓመታትን ብቻ ከ3 እስከ 5 ዓመት ፕሮግራሙ እስከሚቆይበት ጊዜ ብቻ ይቆያል። የሴፍቲኔት ፕሮግራሙ አቅመ ደካሞችና አረጋውያን ኑሯቸውን በጎዳና ላይ ያደረጉ ዜጎችና ድጋፍ ከመጠበቅ ይልቅ
እንደ አቅማቸው ሰርተው የቁጠባ ባህላቸውን አሳድገው ከፕሮጀክቱ መመረቃቸውን በከተማና መሰረተ ልማት ሚኒስትር ዴኤታ አቶ ፋንታ ደጀኔ ለምክር ቤቱ አባላት አስረድተዋል። የከተሞች ልማታዊ ሴፍትኔት ፕሮግራም ያው ብዙዎቻችሁ እንደምትረዱት በዝቅተኛ የኑሮ ደረጃ የሚገኙ የከተማ ነዋሪዎችን ተደራሽ የሚያደርግ ነው። በዚህ ፕሮግራም ውስጥ የሚታቀፉት ዝቅተኛው የህብረተሰብ ክፍል ስንል በጣም ብዙ ናቸው። በተለይም አረጋውያን፣ ጧሪ ቀባሪ አጡ ዝቅተኛ ደረጃ ላይ ያሉ ኑሯቸውን ቅድም የተከበሩ ዶክተር ተስፋዬ እንዳነሱት ኑሮቸውን በጎዳና ላይ ያደረጉ የውጭ ሀገር ስደተኞች፣ የሀገር ውስጥ ተፈናቃዮች በተለያየ ምክንያት የሚፈናቀሉና ሌሎችንም የህብረተሰብ ክፍሎች ያቀፈ ፕሮግራም ነው። ከፍተኛውን ቁጥር የሚይዘው በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች በቀጥታ ድጋፉን ከማግኘት ይልቅ ሰርተው እንዲያገኙ የሚደረግበት አሰራር አለ። በዚህ ውስጥ ፕሮግራሙ ቅድም ክብርት ሰመሪታ እንዳሉት ዲዛይን ሲደረግ ከዚህ በፊት ከነበሩት ፕሮግራሞች በተለየ መንገድ ነው የተዘጋጀው። በ3 ዓመት የሚጠናቀቅ ነው። አንድ ተጠቃሚ የሚጠቀመው ለ3 ዓመት ነው። በተለይም አረጋውያን ካልሆኑና ምንም አይነት ስራ መስራት የማይችሉ ካልሆኑ በስተቀር ለሚሰሩት 3 ዓመት ነው ቆይታቸው። በዚህ የ3 ዓመት ቆይታ ውስጥ አንድ ሰው ከሚያገኘው ገቢ በወር ከሚያገኘው ገቢ 20% ይቆጥባል። 20% የቆጠበውን ሲደመር መጨረሻ ላይ ወደ $600 ግራንት ይሰጠዋል። የተለያየ ስራ ላይ ልምምድ ይደረጋል። ተጨማሪ ገቢ የሚያገኝባቸው በከተማ ውስጥ የከተማ ግብርና ስራ ውስጥ እንዲሰማራ ተደርጎ እነዚህ ገቢዎቹ በባንክ አካውንት የሚያስቀምጥበትና የተለያዩ የሙያ በሚፈልገው የስራ መስክ ስልጠና ተሰጥቷቸው የሚመረቁበት ሁኔታ ነው ያለ። በዚህም ከነበሩን 2.5 ሚሊዮን ተጠቃሚዎች 1.6 ሚሊዮን የሚሆኑት በዚህ አሁን ባልኩት ፕሮግራም መሰረት ተመርቀዋል። ተመርቀው ወደ ህብረተሰቡ ተቀላቅለው ኑሯቸውን እንዲመሩ የተደረገበት ሁኔታ ነው ያለው። ቀሪዎቹ ወደ 900 ሺህ የሚሆኑት ደግሞ አሁን በሚቀጥለው በ2019 2020 እያለ የሚመረቁ ይሆናሉ። አዳዲሶች ደግሞ እየተቀላቀሉ የሚሄዱበት ሁኔታ ነው ያለውና በዚህ መንገድ ዲዛይን የተደረገ በመሆኑ ፕሮግራሙ ዜጎቻችን ሰርተው እንዲለወጡ የሚያደርግ ያገኙትን ገቢ ይዘው ደግሞ ራሳቸው እንዲችሉና ሌሎቹ እንዲገቡ የሚያደርግ ስለሆነ ፕሮግራሙ ጥሩ ነው ተብሎ የሚወሰድ ነው። ይህን ያው አዲስ አበባም ላይ ስላለን ሁላችንም አዲስ አበባም በዚህ ፕሮግራም የታቀፈ ስለሆነ ማየት የሚቻልበት እድል አለ። ሁለተኛ ተረጂዎቹ ይህንን በማድረጋችን ተረጂነትን ተለማምደው እንዳይቀሩ ዘላቂ እርዳታ እንዳልሆነ መጀመሪያው ፕሮግራሙ ሲቀላቀሉ ስለሚያውቁት ይሄ ችግር በዚህ በኩል የሚታይ አይደለም። ወጣቶቻችንም ላይ ሲታይ በዝቅተኛ ትምህርታቸውን ያቋረጡ ተምረውም ጨርሰው እንደዚሁ በዝቅተኛ ላይ ያሉ ረጃ ያጡትን የስራ ላይ ልምምድ እንዲያገኙ በማድረግ እስካሁን ባለው ወደ 60,000 የሚሆኑ ወጣቶች በግል ተቋማት ላይ የስራ ልምምድ እንዲያደርጉ ተደርጎ በተለማመዱባቸውም በሌሎችም የስራ እድል እንዲፈጠርላቸው አድርጓል ይሄ ፕሮግራም እና ይሄ የስራ ላይ ልምምድ ብቻ ሳይሆን ቋሚ ስራም እንዲያገኙ እድል የፈጠረ ፕሮግራም ነው። በተፈናቃይም በኩል በተለያየ ምክንያት በሰው ሰራሽም በተፈጥሮ አደጋ በሚመጡ ተፈናቃዮቻችን በየአካባቢው ይህንኑ ድጋፍ በማድረግ ተመልሰው ወደ ቀያቸው እንዲመለሱ የተደረገበት ሁኔታ ነው ያለ። ይህን በስፋት ተሰርቶ በአሁኑ ሰዓት ሁሉም ወደ የአካባቢያቸው እንዲመለሱ ያደረግንበት ሁኔታ አለ። ከውጭም እንደዚሁ በተለያየ ምክንያት የሚመጡ ዜጎቻችን በዚህ ፕሮግራም ታቅፈው እንዲሰሩ በማድረግ በኩል እየተሰራ ያለበት ሁኔታ ነው ያለና ፕሮግራሙ በጣም ጥሩ የሆነ የከተማዎች ዝቅተኛ ነዋሪዎቻችን የታደገ ፕሮግራም በመሆኑ የተከበረው ምክር ቤታችን ይህን ግምት ውስጥ አስገብቶ እንዲያውን ለማለት ነው። አመሰግናለሁ። ምክር ቤቱም በኢትዮጵያ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለከተማ ሴፍቲኔት የስራ ዕድል ፈጠራ ማስፋፊያ የተደረገውን ረቂቅ የብድር ስምምነት አዋጅ በሙሉ ድምፅ አጽድቆታል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለከተማ ልማታዊ ሴፍቲኔት ስራ ፈጠራ
ፕሮጀክት ማስፈጸሚያ የተደረገው ሶስተኛ ተጨማሪ የብድር ስምምነትን ለማጽደቅ የቀረበው ረቂቅ አዋጅ ቁጥር 1409 2018 ሆኖ መጽደቁን የምንደግፍ የምክር ቤት አባላት አመሰግናለሁ። የሚቃወም ድምጽ የማይሰጥ አመሰግናለሁ። በዚሁ አግባብ አዋጁ በሙሉ ድምጽ አዋጅ ቁጥር 1409/2018 ሆኖ በሙሉ ድምጽ ጸድቋል። እጅግ አመሰግናለሁ።